በዚህ ታሪክ እየተዝናናችሁ ትማሩበታላችሁ እና ደግሞ የተማራችሁትን ኮሜንት ጋር አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሌሎችም አዳርሱ። በ1820 በጣሊያን ፍሎራንስ የተወለደችው ይህች እንስት ስሟም የተሰጣት በተወለደችበት ከተማ ነበር፣ ፍሎራንስ ናይቲንግል። ፍሎራንስ ከባለጸጋ ቤተሰብ የተወለደች ቢሆንም እርሷ ግን የምትናፍቀው በድሎት መኖርን ሳይሆን የታመሙትን መርዳት ነበር። በወቅቱ ነርስነት እንደ ዝቅተኛ ስራ ቢታይም እርሷ ግን ፈጣሪ ለዚህ ስራ መርጦኛል ብላ ታምን ነበር። ከሀብትና ከምቾት ይልቅ በስቃይ ላይ ያሉትን መርዳት የመረጠችው ፍሎራንስ ወደ ጦር ግንባር ስትሄድስ ምን ገጠማት? በክፍል 2 እንገናኝ።